እንዴት አድርገን ነው እዚህ ቪዲዮ የምናየው? የራሳችን ሶሻል ሚዲያ ብራንድ ኔምን ቻት ጂቲፒን በመጠቀም እንዴት አሪፍ ብራንድ ኔምን ቡልድ እናደርጋለን የሚለውን እናያለን። ለምሳሌ እኔ በራሴ ስም ከራሴ ስም ጋር የሚሄደውን ማች የሚያደርገውን ሶሻል ሚዲያ ብራንድ ኔም ቡልድ ለማድረግ ፈልጌ ቻት ጂቲፒን ጠየቅኩት። ምን አልኩት? ብራንድ ኔም ኢዝ ጉድ ፎር ማይ ኔም ኢን ዲጂታል ወርልድ። በዲጂታል ዓለም ላይ እኔ የራሴን ዲጂታል ብራንድ ኔምን ቡልድ ለማድረግ የትኛው ስም ይሻለኛል በኔ ስም ብዬ ሰርች አደረኩ። ሰርች ሳረግ የሰው አስተውሎትን አንደርስታንድ ያደርጋል እና here are some brand name suggested based on your name and your work in digital marketing አለና በመጀመሪያ ተመስገን ዲጂታል አለ። ሁለተኛ ሳሙኤል ስትራቴጂስ አለ። ሶስተኛ ቲኤስ ዲጂታል ሶሉሽን አለ። አራተኛ ተመስገን ሚዲያ፣ አምስተኛ እያለ ሄደና እኔ አሁን በራሴ እንደ ምርጫዬ ሶስተኛው መርጫለሁ። ሶስተኛው መረጥኩና ምን ባረግ ጥሩ ነው? ሶስተኛው መረጥኩና በሶስተኛው ላይ ራይት ባዮ ኢን ቲኤስ ዲጂታል ሶሉሽን ሪስፖንሲቢሊቲ ኤንድ ዱቲስ። ቲኤስ ዲጂታል ሶሉሽን ምን ይሰራል? ኃላፊነቱ ምንድነው? ግዴታው ምንድነው? የሚለውን ጠየቅኩት። ሪስፖንሲቢሊቲ ኤንድ ዱቲስ ያካተተውን ባዮን ጻፍልኝ ስቲሩ ማለት ነው። እንደዛ ስለው በሁለት ነው የሰጠኝ። ምርጫ ሰጠኝ፣ የተኛው ይሻላል የሚለው ማለት ነው። ከዚህ ውስጥ መርጣችሁ ነው የምትወስዱት። እኔ አሁን ምርጫዬን አብረን እንመርጣለን። እዚህ ጋር ምን አለ? about ts response 1 which response do you ምረጥ። ከዚህ ውስጥ ምርጫ የተኛው ነው አለኝ። ሪስፖንስ 1 የሚለውን ሰጠኝ። ሁለቱንም ቼክ አደረገን። በቃ ለኛ በሚመቸው ሁለቱንም እንደዚህ ቼክ እናደርጋለን። ሁለተኛውንም እንደዛው ቼክ እናደርጋለን። ለራሳችን በሚመቸው አይተን ሪስፖንስ ቱንም እንደዛው ቼክ ካደረግን በኋላ እኔ አሁን በራሴ አንደኛው መርጫለሁ። አሁን በራሴ አንደኛው መርጫለሁ። አንደኛው ወድጃለሁ። ሪስፖንስ 1 is my choice አልኩት። ከዛ ምን አለን? thank you for your feedback we appreciate your help making ChatGPT better አለ። እኔም በጣም thank you አልኩ። እናመሰግናለን ChatGPTን ስለተጠቀምክ፣ እኛ አንተን በጣም አድርገን አፕሪሼት እናደርጋለን፣ እናበረታታለን አለን። እኔም በጣም አመሰግናችኋለሁ አልኩ። በጣም ደስ ብሎናል ቻው አልኩ። ስለዚህ ይሄንን ኮፒ እናደርጋለን። እኛ በምንፈልገው በራሳችን ኖትፓድ ላይ ወስደን ፔስት እናደርጋለን። this one is our bio። የኛ ባዮ ይሄንን ይመስላል። ወዳችሁታል ብዬ ተስፋ አደርጋለሁ። ስለተከታተላችሁኝ በጣም አመሰግናለሁ። እንደዚህ የመሰለ ቀለል ያለ ቲፖችን ለመውሰድ ለመቀበል ይሄንን ቻናል ሳብስክራይብ አድርጉ፣ አበረታቱኝ። በጣም ነው። ታንኪዩ። በጣም አመሰግናችኋለሁ። ጋድ ብሌስ ዩ።